ሆነ ቢያንስ አንገትህን ደፍተህ ምን አለ ይቅርታ ብጠይቅ ይቅርታ ከተባልሽ ይቅርታ ካልሆነ ደግሞ አልተረጋጋሽም። ቢያንስ መረጋጋትን ልመጂ። በቃ ተረጋጊና አንዴ ላውራ። ውስጥ ያለው ስሜት ልንገርሽ። እኔ በጣም ታረጋ ነገር ምን ተፈጠረ? ምን ሆነሽ ነው እንደዚህ የምትሆኚው? አንተ ያደረግከው ነገር እኮ የሚያስገድል ነው። አንተ መተህ ደግሞ ጭራሽ በእንደዚህ ብችል ነው ማረው ደስ ይለኛል። ብችል እንደዚህ ነው ቀርብ ቢገድ ደስ ይለኛል። ለምን አልገኝም ታዲያ? አይሻለ ጀምረሽዋል። ለምን አጨርሽው? እኔ ይሄን እንደዚህ የምትነጋገሩት የፍቅር እንደሆነ ሁለታችሁ ታውቁታላችሁ። አንተም ግን አሁን በስነ ስርዓት ዳኒ የልብህን እኮ ለስለስ ብለህ በቃሽ፣ ለስለስ ብለህ ማናገር ያለብህ ነገር ተናገር። አታቋርጩ። እኔ ማለት እንዴ ብዬሽ ነው የምንነጋገረው። እኔ አንተ እንዴ ነው ብለን ነው የምንነጋገረው። እሺ ሁልጊዜ ይኸውልሽ አውቆ ነው እንደዚህ ሲደረግ እንደምናደድ እያወቀ አውቆ ነው እንደዚህ የሚያደርገው። ተዋ በቃ አንተ የሚያናድዳት ነገር አውቆ ነው ያደረገው። አንቺ ተረጋጋ። ምን ነገር ሊያረጋገኝ የሞከረ አይደለም። ይሄ ውስጥ ልጅ እየሆነ ያለ ማን እንደጠፋ እኮ እኔ ጥፋተኛ ነኝ በደለኛ እኮ ነው የሚመስለው። ለሚያዩ ሰው ግን እንደዛ የሚመስለው እኮ እንዴ ለቀቀኝ፣ አትንካኝ። እሺ አንዴ አዳምጪ። እኔ አሁን ልሂድ በቃ አትሂጂ። እኔ ቤቴ ለቀቀኝ። ዳምሻል እንዴ እንደዚህ አይደረግ ዳንኤል። በስነ ስርዓት ውስጥ ያለው